بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته عند نجار الله عمت يتدبك بريك يتقرقرة دب يتدبدب مسجدوس يمشركوچن عينت درجيت يتفسمه كزام حب النبي بالا الله سبحانه وتعالى وما كان صلاتهم عند البيت إلا مكاء وتصديا إلى حب النبي نولي يجفرال ولكن بحقيقة ሁብ ልፍትፍት ነው። ሁብ ጨጨብሳ ነው። ጉዳዩ ወደዛ ነው። ተምታቶባቸው ነው። የሳቱትን ስተው ነው። አንድ ነገር ልጠቁማችሁ ወንድሞች፣ ይሄ መውሊድ ተብሎ የሚደረገው ድግስ ነገር ግን ኸይር ነው ወይስ ሸር ነው? ኸይር ነው ከተባለ ነብዩ ሰለላሁ ዐለይሂ ወሰለም ከነባልደረባዎቻቸው ይሄንን ኸይር አውቀውታል ወይስ አላወቁትም? አላወቁትም ከተባለ እነሱ ያላወቁት ኸይር አያስፈልገንም። አውቀውታል ከተባለ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ታዲያ ከነባልደረባዎቻቸው ያንን ያወቁትን ኸይር ተግብረውታል፣ አስተላልፈውልናል ካሉ የት አለ? የትኛው ቦታ ነው ያለው? የትኛው ኪታብ ላይ ነው ያለው? በየትኛው ቦታ ነው የሚገኘው? አላስተላለፉም ከተባለ ኢዘን ነብዩ ሰለላሁ ዐለይሂ ወሰለም ያወቁትን ኸይር አላህ ሱብሓነሁ ወተዓላ መልእክተኛ አድርጎ ልኳቸው ሳያደርሱ ደብቀው አልፈዋል እያለ ነው የሰው ማለት ነው። አይ ኸይር አይደለም ሸር ነው ከተባለ ወከፈላሁ አልሙእሚኒን አልቂታል ነው ታዲያ በቃ ጉዳይ። በስተመጨረሻ ምላችሁ ይሄ የሚደረገው ግርግርና ሁከት የሙሽሪኮችን ድርጊትን መስጊድ ውስጥ እየተደለቁ ቅጠል እየተበላ አፈር እየተበጠበጠ እየተጠጣ የሚደረገው ድርጊት አቡበከር ስዲቅ፣ ዑመር ብን ኸጣብ፣ ዑስማን ብን አፋን፣ ዓሊይ ብን አቢ ጣሊብ ሌሎችም ሰሃቦች የጀነት ናቸው ተብሎ የተመሰከረላቸው ረዲየላሁ አንሁም ተብሎ አላህ በቁርአን ላይ ያጸደቀላቸውና እንደወደደላቸው ስራቸው እንዳለ የጠቀሳቸው ይህንን ግርግርና ይህን ድቤ ሳይቆረቁሩ ነው። መውሊድ የሚባሉ ነገር ሳያከብሩ ነው። እነሱን የበቃቸው አይበቃንም ወይስ እኛ ሌላ ጀነት ነው የምንፈልገው? እነሱ የገቡትን ጀነት ከሆነ የተፈለገ እነሱም መከተል ነው። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም የኔ ኡማ ستفترق هذه الأمة على 73 فرقة كلها في النار إلا واحدة قيل من هي يا رسول الله ما الناس ሲባሉ من كان على مثل ما أنا عليه اليوم أصحابي ዛሬ እኔና ባልደረባዎቼ የሆንበት ላይ የሆነ ነው ብለዋል። ይሄንን የሚመስል አንቀጽም አለ። አላህ ሱብሓነሁ ወተዓላ ምን ይላል? ومن يشاقق الرسول መልእክተኛውን የተቃረነ من بعد ما تبين له الهدى قناچاው መንገድ ከተገለጸለት በኋላ ويتبع غير سبيل المؤمنين እነዚህ ሙእሚኖች እነማን ናቸው ከተባለ آمن الرسول بما أنزل إليه من ربه والمؤمنون ያላቸው አላህ ምንድነው የሚገጥማቸው ታዲያ ከተባለ نوليه ما تولى ونصله جهنم وساءت مصيرا መጨረሻውም እንግዲህ ጀሃነም መግባት ሆነ። ስለዚህ መዳንና መትረፍ የፈለገ ነቢያችን ሰለላሁ ዐለይሂ ወሰለም የሆነ አብዱላህ ብን መስዑድ ረዲየላሁ ዐንሁ በተናገረው ላይ ምን አሉ? خط لنا رسول الله صلى الله عليه وسلم خطا مستقيما ነብዩ ቀጥ ያለ መንገድ አሰመሩ። ከዛም በግራና በቀኝ መንገዶችን አሰመሩ። ቀጥተኛው መንገድ የአላህ መንገድ ነው። በግራና በቀኝ ያለው መንገድ ደግሞ የሸይጣን መንገድ ነው። አይ ማኒ على كل سبيل شيطان يدور በእያንዳንዱ መንገድ ላይ ደግሞ የሸይጣን ተጣሪ አለ። من اجابهم قذفوه فيها دعاة على ابواب جهنم አሉ። እነሱን እሺ ብሎ የታዘ ጀሃነም ውስጥ ይዘፍቁታል ካሉ በኋላ ይሄን ቁርአን አንቀጽ ቀሩ አለ። وان هذا صراطي مستقيما فاتبعوه ቀጥተኛው መንገድ አንድ ነው። ولا تتبعوا السبل فتفرق بكم عن سبيله አይ ከሌላ ያሉት መንገዶችን ከዛ ቀጥተኛው መንገድ የወጡ መንገዶችን አትከተሉ። ለምን? ከቀጥተኛው መንገድ ይለያያቸዋልና ነው። አንደኛ ታዲያ ወንድም እህቶቼ የነብዩን ሰለላሁ ዐለይሂ ወሰለም ሱና ኮቴ በኮቴ ፋና በፋና መከተል ሱሐቦች በተረዱትና በተጓዙት መንገድ መጓዝ አንድነትን ሲያስገኝ ከነሱ መንገድ የወጣና ከነሱ መንገድ አዲስ የፈጠረ ልዩነት ፈጥሯል ማለት ነው። ስለዚህ እነዛ ልዩነት የፈጠሩት ደግሞ በልዩነት በፈጠሩት አይነት ልክ ቅጣት ተዘጋጅቶላቸዋል ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ ነብዩ ሱና ላይ የሚጸኑና በነብዩ መንገድ ላይ ተዋደው ተሳስረው ከሚጓዙ አላህ ያድርገን። ይሄ ቢድዓ ብቻም አይደለም። መውሊድ የሚባለው ነገር ቢድዓ ከዛሂሩ ቢድዓ ሙፈሲቃ ሆኖ ቢታይም ወላኪን ውስጡ ደግሞ ሽርክያት ነብዩን ሰለላሁ ዐለይሂ ወሰለም መጣራት
ሙታኖችን ድረሱልኝ ማለትና የተለያየ ከአላህ ውጭ ያለ ማረዶች ሁሉ የሚከናወኑበት ዝሙቶችና የተለያዩ ሙሐረማቶችን አጠቃሎ የያዘ ነውና አላህ Subhanahu Wa Ta'ala ከእንደነዚህ አይነት ሸሮችና ሸረኞች አላህ ይጠብቀን ላለው هذا والله أعلم